ሰላም የዚህ ቪዲዮ ተከታታዮች እንደምን አላችሁ? አማኑኤል ነኝ። እንደምናችሁት? ዛሬ በዚህ ቪዲዮ የማሳያችሁ ውጭ ሀገር የሄዱ ሰዎች ለትምህርት፣ ዲያስፖራ፣ ለህመም አለዛም ለጉብኝት የሄዱ ሰዎች እንዴት አድርገው መረጃቸው በሲንግል ፔጅ አፕሊኬሽን እንደሚረጋገጥ ወይም ቬሪፋይ እንደሚደረግ የሚያሳየውን ቪዲዮ ሰራውላችሁ። ዩዘራችሁ ሳይት ሱፐርቫይዘር መሆን አለበት፣ ግዴታ ነው። ላይክ፣ ሰብስክራይብ አድርጉት። ቀጥታ ወደ ሲስተሙ ሳይት ሱፐርቫይዘርን ሚና ወይም ሮል ተጠቅሜ እገባለሁ። ዩዘር ኔም እና እዚህ ጋር ፓስወርድ አስገባለሁ ማለት ነው። ስለዚህ የኔ ዩዘር ኔም ይሄ ነው። ፓስወርዱን አስገባሁኝ፣ ሎጊን አደረኩኝ። እንደ ሳይት ሱፐርቫይዘር ሁኜ ነው የምገባው። ሳይት ሱፐርቫይዘር ሲገባ ውጭ ሀገር የሄዱት ሰራተኞች እንግዲህ በአጠቃላይ ለትምህርት፣ ለዲያስፖራ፣ ለህመም፣ ለጉብኝት ወይ ለስልጠና የሄዱ ሰዎች መረጃቸው በሲንግል ፔጅ አፕሊኬሽን ይደራጃል። ስለዚህ እዚህ ላይ ነው የሚገባ ማለት ነው። ሁልጊዜም እዚህ ላይ ትገባላችሁ። ተከታተሉ፣ በፍጥነት ነው ማሳያችሁ። ይሄንን ክሊክ ታደርጋላችሁ። አንድ ዚችን ክሊክ ታደርጋላችሁ። ፎቶ እዚህ ላይ ታስገባላችሁ። ልክ ፎቶ እዚህ ላይ ይሄንን ፎቶ ላስገባው። ኦኬ አልኩትኝ። አንድ ጊዜ ቴክ ፎቶ ወይም ደግሞ አንድ ጊዜ እንደዚህ ስትሉት ይችንን ያስገባዋት ፎቶ አያችሁት። ስም በአማርኛና በእንግሊዘኛ መዝግቡ ነው የሚላችሁ። እዚህ ጋር እንግዲህ እዚህ ጋር መመዝገብ ነው። እንዴት አድርገን እንደምናደራጅ አንድ ባንድ እናያለን ማለት ነው። አልማው አበባ አየለን መዘገብኩት። በእንግሊዘኛ የጻፍኩትኝ ጾታ ወንድ ነው። ዜግነቱ ኢትዮጵያዊ ነው። መምረጥ ነው። ወደ ታች እንሄዳለን። እንግዲህ ሮሉ ሳይት ሱፐርቫይዘር ነው ብያችኋለሁ። ማዕረግ እዚህ ላይ እንመርጣለን። አቶ የትውልድ ቀን ከማህደሩ ላይ እያየው ነው እየሞላሁት ያለሁት። በ1983 የካቲት 3 ቀን የተወለደ ነው። የአፍ መፍቻ ቋንቋው እንደዚህ ሞላሁት። የትምህርት ምድብ የመጀመሪያ ዲግሪ የትምህርት ደረጃው ቢኤ ቢኤስሲ ይላል። እዚህ ጋር ይሄ የመጀመሪያ ዲግሪ ነው። የትምህርት አሁን የተመደበበት ወይም ደግሞ ደሞዝ የተከፈለበት ያለን የስራ መደብ ሲይዝ ያስያዘው የትምህርት ማስረጃ ማለት ነው። አንድ ጊዜ ሰርች አድርጎት አካውንቲንግ የትምህርት መስክ አለው። አካውንቲንግ ኤንድ በጀት ሰፖርት ነው። እንደዚህ ያደረኩትኝ። ተቋሙ እንግዲህ ሳይት ሱፐርቫይዘር ሲሆን ብዙ ተቋማት ይመጡለት። እንግዲህ ሐዋሳ ዩኒቨርሲቲ ላይ ያለ ነው ውጭ ሀገር የሄደው። እንግዲህ ሐዋሳ ዩኒቨርሲቲ ላይ ነው ይሄ ነገር ዳታ ኢንኮደሩ። ይሄ ሰራተኛ ውጭ ሀገር ሄዷል፣ ማህደሩ ግን አለው ብሎ ለሳይት ሱፐርቫይዘሩ የነገረው። ሳይት ሱፐርቫይዘሩ ሄዶ ይህንን ስራ እየሰራ ነው። ኢንፎርሜሽን ቴክኖሎጂ ውስጥ ነው ያለው። እዚህ ላይ የሲስተም አድሚኒስትሬተር ቡድን ውስጥ ላይ ያለው የስራ መደቡ። እዚህ ላይ አንድ ጊዜ ሰርች አድርጉት። ቡድን መሪው ደረጃ 16 ላይ መደብ መታወቂያ ቁጥር 93 ላይ ነው። እንግዲህ ይህንን የመደብ መታወቂያ ቁጥር በትክክል ያዙ። የቅጥር ሁኔታው በቋሚ የስራ መደብ ላይ ነው። የመስሪያ ቤቱ የተቀጠሩበት ቀን 2006 ዓመተ ምህረት ጥቅምት ጥር 1 ቀን ነው። ይህንን ሞላውለት። እዚህ ሐዋሳ ዩኒቨርሲቲ የገባ ማለት ነው። የጡረታ ቁጥሩ አለው ይሄ ቁጥር ማህደሩ ላይ ታስረዋል። የተቋሙን የተቀላቀሉበት ሁኔታ በቅጥር ነው። ካሉት አማራጮች ከነዚህ አማራጮች ውስጥ ያው ይህንን በተለያዩ ቪዲዮ ስለሰራውላችሁ ይህን ማብራራት አይጠበቅብኝም። የቅጥር ደብዳቤ ቁጥር ሐዋሳ ዩኒቨርሲቲ ሲገባ መጀመሪያ ሲገባ የተሰጠው የደብዳቤ ቁጥር ማለት ነው እንደዚህ አለ። የመስሪያ ቤቱ መታወቂያ ቁጥር ይሄ ቁጥር ነው። ከእንትን እየተከፈለው ያለ ደሞዝ እርከን ዜሮ ላይ ያለ 23173 ብር ነው። ይሄንን የስራ መደብ መቼ ያዘው ነው። ሐዋሳ ዩኒቨርሲቲ ደግሞ መቼ ገባ የሚለው ይሄንን ካያችሁልኝ በዚህ ላይ ይችንን መደብ ደሞዝ የተከፈለ ያለን የስራ መደብ መቼ እንደያዘው እዚህ ላይ ክሊክ ታደርጋላችሁ ማለት ነው። እንዴት አድርጋችሁ እቺን ክሊክ ታደርግና 2016 ህዳር 1 ቀን ጀምሮ በምደባችን መደብ ይዟታል ማለት ነው። ስለዚህ ይህንን አድርገን አንድ ጊዜ መረጃውን አስቀምጥ። እነዚህ ነገሮች ካሉ ትሞላላችሁ። በሽመት ምናምን እነዚህ የታወቁ ናቸው። አንድ ጊዜ አስቀምጥ ስትሉት አቶ አልማው የሚባል የሐዋሳ ዩኒቨርሲቲ ውጭ ሀገር በሄደበት እንዴት አድርጎ ሳይት ሱፐርቫይዘሩ እንደመዘገበው እያሳየዋችሁ ነው ማለት ነው። ወደ ቀጣዩ ወደ ዲሞግራፊ ዳታ ስንሄድ የመኖሪያ አድራሻ ሲዳማ ምስራቃዊ ዞን እንደዚህ አይነት ገብቶላቸዋል።
የቤት ቁጥር አዲስ ከመኖሪያ ቤቱ ጋራ ነው። ያው ዜግነቱን አልቀየረ፣ ያው እዚያው ነው የሚኖር። ብሔረሰብ እዚህ ጋር ሲዳማ፣ ሃይማኖቱ እዚህ ጋር ካቶሊክ ስለሆነ እነዚህ መረጃዎች ተሞልተው ከሆነ አንድ ጊዜ አስቀምጥ እያላችሁ ትሄዳላችሁ። ስለዚህ ይህንንም ቋንቋም ቢሆን እዚህ ጋር ጥሩ በጣም ጥሩ እነዚህን ትሞሉና መሰረታዊ አስቀምጥ ትሉታላችሁ። አይ የለውም ካለን ወደ ቀጣይ እንሄዳለን። አሁን እዚህ ላይ የምንፈልገው ላሳያችሁ የፈለግኩት በዚህ ቪዲዮ በትክክል እንድትረዱኝ አንድ ውጭ ሀገር የሄደ ዩዘር ማህደሩን እያየ ሳይት ሱፐርቫይዘሩ እንደሚመዘግበውና እንዴት መመዝገብም እንደሚችል ካያችሁ ተመልሶ ለምሳሌ ዲሞግራፊ ዳታው ላይ ብሄድ እነዚህ አቶ እነዚህ ይታያችሁ ከሆነ ይህን በሙሉ ሞላውለት። አሁን ይህ ሰውዬ እንዴት አድርጌ የተመዘገቡትን የሰራተኛ ዝርዝር ላይ ክሊክ አድርጋችሁ ይህችንን አንድ ጊዜ ክሊክ ስታደርጉት የተመዘገቡት ሰዎች ይታዩታል ማለት ነው። አብዛኛዎቻችሁ አልታየንም ያላችሁት እዚህ ላይ አሁን 3 ሰው ተመዝግቧል። ስንመዘግቡ የነበረ ሰው ግን ይሄ ዩዘር ነው። ያው ሐዋሳ ዩኒቨርሲቲ ነው የሚለው ተቋሙም አለ ስሙም አለ ይሄ አለ። ስለዚህ በዚህ አግባብ ልትረዱትና አይ እዚያው ላይ ከቆምንበት ጀምረን ለማስቀጠልም ተቸግረናል ያላችሁ አካላት ለምሳሌ አንድ ጊዜ ይችንን ኤዲት በሏት አልማውን አንድ ጊዜ ክሊክ ይህንን ክሊክ አድርጌ ለምሳሌ እዚሁ ላይ ብሄድ የግል መረጃው ላይ ይሄ አለ አስቀምጥ እያላችሁ ወደዚህም ስትሄዱ መረጃዎችን ይዟችኋል። ያው ማየት ትችላላችሁ። ይሄም ትክክል ነው። አስቀምጥ እያላችሁ መሄድ ትችላላችሁ። ቋንቋም ካለ ተጨማሪ ቋንቋ ካለ ለምሳሌ ምን ማድረግ እንችላለን? እዚህ ላይ ቻይንኛም አለኝ ቢል ቻይና ሀገር የተማራቸው ክህሎቶች አሉ። እንደዚህ አድርጌ አስቀምጥለዋለሁ። አይብየው ወደ ቤተሰብ ማስረጃ ብሄድ እዚህ ጋር ያለውን መሙላት ነው የሚጠበቅብኝ ማለት ነው። ስለዚህ በዚህ አማካኝነት ውጭ ሀገር የሄዱ ሰራተኞች መረጃቸው መደራጀት እንደሚችል እና በሳይት ሱፐርቫይዘር በኩል ቬሪፋይ እንደሚደረግ አሳያዋችሁ ማለት ነው። እንግዲህ ዋናው የቬሪፊኬሽን ዓላማም እንዲህ እንደተቀመጠው ማንበብ ትችላላችሁ። ለምን ምክንያት ነው? ተከታታይ ዝርዝሮቹንም ማየት ትችላላችሁ ማለት ነው። አማኑ ነበርኩ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ አድርጉት። ይህንን ማንበብ ትችላላችሁ። ባይ ባይ።